በ1922 እንደ ኤሮፓውያን አቆጣጠር አንድ የ15 ዓመት ታዳጊ በቶኪዮ ጃፓን በሚገኝ አንድ ትንሽ የመኪና ጥገና ማደያ ውስጥ ለመጀመሪያው የሥራ ቀኑ ተገኘ። የዚህ ጥገና ማደያ ባለቤት ግን ይህ ልጅ ለዚህ ሥራ የሚሆን ነው ብሎ በመጠራጠሩ ወርክሾፑን እንዲያጸዳና የእሱን ልጅ እንዲያስታምም ወይም እንዲጠብቅ መደበው። በወቅቱ ማንም ሰው ስለዚህ ጉዳይ ብዙም አላስበም፣ አልገደዳቸውም። ምክንያቱም ይህ ልጅ ወደፊት ማን እንደሚሆን ማንም የሚያውቅ አልነበረም። ከጥቂት አስርተ ዓመታት በኋላ ግን ያ ታዳጊ ሶኢቺሮ ሆንዳ በዓለም ላይ ካሉ ታላላቅ የመኪና ብራንዶች ጋር የሚወዳደርና የዓለማችን ትልቁን የሞተር ሳይክል አምራች ኩባንያ የባለቤትነት ማዕረግ የጨበጠ ሰው ለመሆን በቃ። ይህ ታሪክ አንድ ምስኪን ጃፓናዊ ታዳጊ ልጅ የሰዎችን ልጆች ከመጠበቅ ተነስቶ እንዴት መልቲ ቢሊየን ዶላር የሚያወጣውን የሆንዳ ሞተርስ ኩባንያን መገንባት እንደቻለ የሚያሳይ ነው። ታሪኩ የሚጀምረው በ1906 እንደ አውሮፓውያን አቆጣጠር በፉጂ ተራራ ስር በምትገኝ ቴንሩዊ ሺዙኦካ በምትባል በድህነት የተቆረቆረች ትንሽ መንደር ውስጥ ነው። እዚያም ጌሃይ ሆንዳ እና ባለቤታቸው የመጀመሪያ ልጃቸውን ሶኢቺሮ ሆንዳን ወደዚህ ዓለም ጋበዙት። የሶኢቺሮ አባት የመንደሩ አንጥረኛ ሲሆኑ በትርፍ ጊዜያቸው ደግሞ ብስክሌቶችን ይጠግኑ ነበር። እናቱ ደግሞ ጎበዝ የአልባሳት ሸማኔ ነበሩ። በጣም አስቸጋሪ በሆነ የኢኮኖሚ ሁኔታ ውስጥ ያደገው ሶኢቺሮ በጤና እክል ምክንያት 5 ወንድሞቹንና እህቶቹን በልጅነቱ አጥቷል። ሶኢቺሮ የ8 ዓመት ልጅ እያለ በመንደር ውስጥ የተለመደውን የዕለት ተዕለት እንቅስቃሴውን በማድረግ ላይ ሳለ ትኩረቱን የሳበ አንድ እንግዳ የሆነ ድምፅ ሰማ። ድምፁን እየተከተለ ሲሄድ በ4 ጎማዎች ላይ የሚንቀሳቀስ አንድ ትልቅና እንግዳ የሆነ ማሽን አገኘ። ይህ ማሽን ፎርድ ሞዴል ቲ የተባለው መኪና ሲሆን ሶኢቺሮ በተመለከተው ነገር ሙሉ በሙሉ ተማረከ። ያ ያየሁት የመጀመሪያው መኪናዬ ነበር። እንዴት ያለ አስደሳች ስሜት መሰላችሁ! በራሱ ኃይል እንዴት እንደሚንቀሳቀስ ሊገባኝ አልቻለም። እኔን አልፎኝ ሲሄድ ለምን እንደሆነ ሳላስብ ራሴን መንገዱን ተከትዬ ባለ ኃይሌ እየሮጥኩ አገኘሁት ሲል ተናግሮ ነበር። ይህ ተሞክሮ ከማሽኖች ጋር በሚኖረው ግንኙነት ላይ ለዘላለም የሚቀይረውን ትልቅ አሻራ በሕይወት ውስጥ ጥሎ አልፏል። ከዚህ በኋላ የእርሻ ማሽኖችን ስለት እንዴት እንደሚስልና ብስክሌቶችን እንዴት እንደሚጠግን ተማረ። በሁሉም አይነት ሞተሮችና ማሽነሪዎች ይደነቅ ነበር። ነገር ግን ሶኢቺሮ ወደ ትምህርት ቤት የሚሄዱን ሐሳብ በጥብቅ ይጠላ ነበር። በመሆኑም ትክክለኛውን ትምህርት ከመከታተል ይልቅ አብዛኛውን የልጅነት ጊዜውን የአባቱን የብስክሌት ጥገና ሥራ በማገዝ አሳለፈ። ለትምህርት የነበረው ፍላጎት ማነስ ውጤቱን በጣም አበላሽቶ ስለነበር አባቱ የውጤት መግለጫውን አይተው እንዳይፈርሙበትና እንዳይቆጡት ሲል ያገኘውን ላስቲክ በመጠቀም የቤተሰቡን ማህተም በራሱ አዘጋጅቶ ማጭበርበር ጀመረ። ሆኖም ውሎ አድሮ ድርጊቱ ተደርሶበት አባቱ ቀኑን ሙሉ ያለ ምሳ ተንበርክኮ እንዲቆይ በማድረግ ቀጡት። በ1922 እንደ አውሮፓውያን አቆጣጠር ሶኢቺሮ በቶኪዮ የሚገኝ አርት ሾካይ የተባለ የመኪና ጥገና ኩባንያ የሥራ ማስታወቂያ በአንድ መጽሔት ላይ ተመለከተ። ኩባንያው በከተማው ውስጥ በጣም ታዋቂ ከሆኑ የሞተር መኪና አገልግሎቶች አንዱ ስለነበረ አዳዲስ ሰራተኞችን ሊፈልግ ይችላል ብሎ አሰበ። ስለዚህ ለአርት ሾካይ ኩባንያ የሥራ መጠየቂያ ደብዳቤ ጻፈ። እድል ሆኖ አዎንታዊ ምላሽ ደረሰው። በመሆኑም በ15 ዓመቱ ሶኢቺሮ ትምህርቱን አቋርጦ ቤተሰቡን ትቶ ህልሙን ለመከተል ወደ ቶኪዮ አመራ። አርት ሾካይ ሶኢቺሮ ቶኪዮ ሲደርስ የከተማው ህይወት ከተነሳበት የገጠር መንደር ጋር ሲነጻጸር ምን ያህል ፈጣንና የተለየ እንደሆነ አይቶ በጣሙኑ ተገረመ። እዚያ እንደደረሰም የጥገና ማደያው ባለቤት ዩዞ ሳካኪባራ አስቀድሞ ያዘጋጀለት ሥራ ነበረ። እርሱም የባለቤቱን ሕፃን ልጅ ማስታመም መጠበቅ ነበር። ሶኢቺሮ በሚቀጥሉት ጥቂት ወራት ውስጥ ምንም አይነት ገንዘብ እንደማያገኝና የተሰጠው ብቸኛ የሥራ ድርሻም ሕፃኑን በጀርባው አዝሎ መዞር ብቻ እንደሆነ ሲረዳ በጣም አዘነ። በዚያ ሥራ ላይ እንዲቆይ ያደረገው ብቸኛ ነገር ቢኖር ተስፋ ቆርጦና ተሸንፎ ወደ ቤተሰቦቹ ሲመለስ የሚሰማው የውርደት ስሜት ብቻ ነበር። ጊዜ እያለፈ ሲሄድ ግን የጥገና ማደያው ባለቤት የመኪና ፍላጎት እየጨመረ በመምጣቱ ሥራውን ብቻው መወጣት አቃተው። በመጨረሻም ሶኢቺሮን እንዲያግዘው አስገባው። ሶኢቺሮ ሥራውን በዝቅተኛ ተግባራት ቢጀምርም ቀስ በቀስ እድገት እያሳየ በመሄድ በኩባንያው ውስጥ ታማኝ መካኒክ ለመሆን በቃ። የእሱ ተሰጥኦና ትጋት የባለቤቱን ትኩረት ስለሳበ ታናሹን ሶኢቺሮን በቅርብ በመያዝ የመኪና ጥገናን ብቻ ሳይሆን
የኩባንያውን የንግድ ሥራ ገጽታ ጭምር ያስተምረው ጀመር። ምንም እንኳን የሳካኪባራ የጥገና ሥራ መኪናዎችንና ብስክሌቶችን የሚያጠቃልል ቢሆንም በዚያን ጊዜ መኪናዎች እንደ ዛሬው ተወዳጅ አልነበሩም። መኪናዎች የከፍተኛው ማህበረሰብ ክፍል ብቻ ሊገዛቸው የሚችላቸው የቅንጦት ዕቃዎች ከመሆናቸውም በላይ አብዛኛዎቹ መኪናዎች ከውጭ ሀገር የሚገቡ ነበሩ። ሶኢችሮ በስራው አማካኝነት እንደ ሊንከን፣ መርሴዲስ፣ ዴምለር ያሉ የተለያዩ መኪናዎችንና ወደ ወርክሾፑ የሚመጡ በርካታ ሞተር ሳይክሎችን በፍጥነት የመለየትና የመላመድ ዕውቀት አገኘ። ሶኢችሮ ስለ ሙያው ያለውን ዕውቀትና ግንዛቤ ለማሳደግ ያለውን አቅም ሁሉ አፈሰሰ። በዚህ ኩባንያ በኩል ነበር ሶኢችሮ ከሞተር ስፖርት ወይም የመኪና ውድድር ዓለም ጋር ለመጀመሪያ ጊዜ የተዋወቀው። በዚያን ጊዜ የሞተር ስፖርት በአውሮፓ በአሜሪካና በጃፓንም ጭምር በፍጥነት ተወዳጅነትን እያገኘ ነበር። በ1923 እንደ አውሮፓውያን አቆጣጠር ሳካኪባራ ሶኢችሮን ጨምሮ ከሰራተኞቹ ጋር በመሆን የውድድር መኪናዎችን መስራት ጀመረ። የመጀመሪያው ሞዴላቸው አርት ዴምለር የተባለ ሲሆን የተሰራውም ከአሮጌ ዴምለር ሞተር ነበር። ሁለተኛው ሞዴላቸው ደግሞ ከርቲስ ይባል ነበር። ከርቲስ የተሰራው ከአሜሪካ የጦር አውሮፕላን ወይም ከርቲስ ባይፕሌን የተገኘን አሮጌ ሞተር ሚቼል በተባለ ሌላ አሜሪካዊ መኪና ቻሊስ ወይም አጽም ላይ በመግጠም ነበር። ይህ መኪና በ1924 በተካሄደው አምስተኛው የጃፓን የሞተር መኪና ሻምፒዮና ላይ ተሳትፎ የሳካኪባራ ወንድም አሽከርካሪ ሶኢችሮ ደግሞ አብሮ ተጓዥ መሐንዲስ በመሆን አስገራሚ አንደኛ ደረጃን አሸነፉ። ይህ ለ17 ዓመቱ ታዳጊ ልዩ ልምድ የነበረ ሲሆን ከዚያ ጊዜ ጀምሮ የሞተር ስፖርት ለእሱ እንደ እምነት ሆነለት። በራሱ እግር መቆም። በ1926 ሶኢችሮ ለወታደራዊ አገልግሎት ተመልምሎ የነበረ ቢሆንም የሕክምና ምርመራው የቀለም ዕውርነት ወይም ከለር ብላይንድ እንዳለበት ስላሳየ ሳይሳካለት ቀረ። በዚህም ምክንያት ከወታደራዊ አገልግሎት ነፃ ሆኖ በአርት ሾካይ ስራውን መቀጠል ቻለ። በ1928 ዩዞ ሳካኪባራ ንግዱን ለማስፋፋት በማሰብ በሃማማትሱ የአርት ሾካይ ቅርንጫፍ ለመክፈት ወሰነ። ይህንን አዲስ ቅርንጫፍ ለመምራት ከወጣቱ ረዳቱ የተሻለ ሰው እንደሌለ ስላመነ በ21 ዓመቱ ሶኢችሮ አዲሱን ቅርንጫፍ እንዲያስተዳድር ተጠራ። ሆኖም የሶኢችሮ የጥገና ማደያ በመጀመሪያው ዓመት ውስጥ ብዙ ችግሮች ያጋጠሙት። ምክንያቱም ሰዎች መኪናቸውን ለአዲስና እንደዚህ ላለ ወጣት አሳልፈው መስጠት አይፈልጉም ነበር። ስለዚህ ሶኢችሮ ሌሎች የጥገና ማደያዎች ጥለዋቸው በነበሩ ተረፍራፊ ስራዎች ላይ ተመስርቶ መኖር ነበረበት። ቢሆንም ግን ይህ ወጣት ባለፉት ዓመታት ያካበተውን ዕውቀትና ክህሎት በሙሉ በመጠቀም በጊዜ ሂደት ንግዱን በተሳካ ሁኔታ ማሳደግ ቻለ። በ1930ዎቹ አዲሱ ሱቁ ከአንድ ሰው ስራ ተነስቶ 30 ሰራተኞችን ወደ መያዝ አደገ። ቅርንጫፉ በሚቀጥሉት ጥቂት ዓመታት ውስጥ በሚያስደንቅ ፍጥነት ያደገ ሲሆን የሚሰራው ስራ በጣም በመብዛቱ ሶኢችሮ ኩባንያውን ለማስተዳደር ባለቤቱንም ጭምር ማሳተፍ ነበረበት። ሶኢችሮ ድንቅ መካኒክ በመባል ብቻ ሳይሆን ጎበዝ የመኪና ውድድር አሽከርካሪም ነበር። ይህም ከባልደረቦቹ ተለይቶ እንዲታይ የረዳው ሌላው ክህሎቱ ነበር። በሱቁ ውስጥ ሃማማትሱ የተባለ የውድድር መኪና የሰራ ሲሆን መኪናውን በሰዓት 120 ኪሎ ሜትር በመንዳት በጃፓን ውስጥ ለ20 ዓመታት የቆየ አዲስ የፍጥነት ሪከርድ ማስመዝገብ ችሏል። ነገር ግን በዚያን ጊዜ መኪና መወዳደር ከዛሬው የበለጠ በጣም አደገኛ ነበር። በሰኔ 1936 ሆንዳ በቶኪዮ ዳርቻ ሃማማትሱ መኪናውን እየነዳ ሳለ ከባድ አደጋ ደርሶበት ለጥቂት ከሞት ተረፈ። የሶኢችሮ ግራ እጁ ተሰበረ፣ ትከሻው ወለቀ፣ ፊቱም ተጎዳ። ለጥቂት ወራት በሆስፒታል ውስጥ ሕክምና ሲከታተል ቢቆይም ከ4 ወራት በኋላ ወደ ውድድር ሜዳ ተመለሰ። ሆኖም ቤተሰቦቹ ወደ ውድድር መመለሱን አልወደዱትም። ከባለቤቱና ከአባቱ ጋር ከተከራከረ በኋላ ሶኢችሮ ዳግመኛ አልተወዳደርም። በ1936 ሆንዳ በጥገና ስራው ሰልችቶትና ደክሞት ነበር። የበለጠ ነገር መስራት ይፈልግ የነበረ ሲሆን የመኪና መለዋወጫዎችን ወደ ማምረት ለመሸጋገር አቅዶ ነበር። ለዚህ ዓላማ የሃማማትሱ ቅርንጫፍን ወደ ሌላ ራሱን የቻለ ኩባንያ ለመቀየር ሐሳብ ቢያቀርብም የኩባንያው ባለ አክሲዮኖች ግን አልተስማሙበትም። ባለሀብቶቹ አሁን ያለው የጥገና ስራ በቂ ትርፍ እያመጣ እንደሆነ ስላዩ አላስፈላጊ ነው ብለው ባመኑበት አዲስ ስራ ላይ ቁማር መጫወት አልፈለጉም። ስለዚህ ሶኢችሮ የፒስተን ቀለበቶችን ፒስተን ሪንግስ የሚያመርት የራሱን ኩባንያ ለመክፈት ወሰነ። ቶካይ ሴኪ የተባለውን ከባድ ኢንዱስትሪ መስርቶ የቅርብ ጓደኛውን ሺቺሮ ካቶን የኩባንያው ፕሬዝዳንት አደረገው።
ሶኢቺሮ እና ካቶ በአዲሱ ስራቸው ላይ ያለ እረፍት የሰሩ ሲሆን በአንድነት የአርትስ ፒስተን ቀለበት ምርምር ማዕከልን ከፈቱ። ሶኢቺሮ በተለይ አሁን በሃማማትሱ ቅርንጫፍ ውስጥ ይሰራ ስለነበረ ቀኑን በጥገና ማደያ ውስጥ፣ ምሽቱን ደግሞ ፒስቶኖችን በማልማት ያሳልፍ ነበር። ለረጅም ጊዜ ምንም አይነት ስኬት ማግኘት አልቻሉም። በሚቀጥሉት ጥቂት ዓመታት ውስጥ ሶኢቺሮ በጣም ከመስራቱ የተነሳ ብዙ ክብደት አጥቶ ፊቱ ሁሉ ተጎሳቆለ። በአካሉና በአእምሮ ላይ ያሳለፈው ውጥረት ሙሉ በሙሉ ሌላ ሰው እንዲመስል አድርጎት ነበር። ከበርካታ ውድቀቶች በኋላ ሶኢቺሮ ስለ ብረታ ብረት ጥናት ሜታሎርጂ ያለውን ዕውቀት ለማሻሻል በሃማማትሱ ኢንዱስትሪ ተቋም ውስጥ በትርፍ ጊዜ ተማሪነት ለመመዝገብ ወሰነ። በ1939 ሶኢቺሮ በመጨረሻ የተሳካና የሚሰራ ፒስተን መፍጠር ቻለ። በንድፉ ላይ በመተማመን በአርቶ ሾካይ የነበረውን ስራ ለቆ ቅርንጫፉን ለአንዳንድ ሰልጣኞቹ አስረክቦ በአዲሱ ኩባንያ ውስጥ ሙሉ ጊዜውን መስራት ጀመረ። ሆንዳ ቀን ከሌሊት ፒስተኖችን ማምረት የጀመረ ቢሆንም የፈጠራ ስራዎቹ አሁንም እንከን ያለባቸውና ከሚፈለገው ጥራት ደረጃ የራቁ ነበሩ። ቶዮታ ለኩባንያው ፒስተን እንዲሰራለት ሶኢቺሮን አነጋግሮት የነበረ ሲሆን ከቀረባቸው 50 ፒስተኖች ውስጥ የቶዮታን መስፈርት ማለፍ የቻሉት 3ቱ ብቻ ነበሩ። ይህም ለሶኢቺሮ ትልቅ ውድቀት ነበረ። ነገር ግን ተስፋ አልቆረጠም። ስለ ፒስተን ቀለበት ማምረት ያለውን ዕውቀት ለማሻሻል በሚቀጥሉት ጥቂት ዓመታት ውስጥ በጃፓን ዙሪያ እየተዘዋወረ የብረት ማምረቻ ኩባንያዎችንና ዩኒቨርሲቲዎችን ጎበኘ። በእውቀቱና በልምዱ ላይ እምነት ካገኘ በኋላ ሶኢቺሮ እንደገና ሞከረ። ውጤቱ ግን የሚያስደንቅ ነበር። አዲሶቹ ፒስተኖች የጥራት ቁጥጥሩን ማለፍ ብቻ ሳይሆን ከመላው ሀገሪቱ ትዕዛዞች መዥጎድጎድ ጀመሩ። ኩባንያው የደረሱትን ትዕዛዞች ለማድረስ ብቻ ወደ 2000 የሚጠጉ ሰዎችን መቅጠር ነበረበት። ለሶኢቺሮ እና ለኩባንያው ነገሮች በጣም ጥሩ እየሆኑ መጡ። ነገር ግን በ1941 ጃፓን የፓሲፊክ ጦርነትን የተቀላቀለች ሲሆን በሚቀጥለው ዓመት የሶኢቺሮ ኩባንያ በቀጥታ በጦር መሳሪያዎች ሚኒስቴር ትዕዛዝና ቁጥጥር ስር ዋለ። ቶዮታ የኩባንያውን 45% ድርሻ የተቆጣጠረ ሲሆን ሶኢቺሮ ከፕሬዝዳንትነት ወደ ከፍተኛ ስራ አስኪያጅነት ደረጃ ዝቅ ተደረገ። በርካታ ወንድ ሰራተኞች ለወታደራዊ አገልግሎት ሲመለመሉ ስራቸውን እየለቀቁ በመሄዳቸው ነገሮች ከክፉ ወደ ብስባሽ ተቀየሩ። ኩባንያውን መታገል ጀመረ። ሶኢቺሮ ኩባንያውን ለማዳን የተቻለውን ሁሉ አድርጓል። ነገር ግን ወደፊት ለሚመጣው ነገር ዝግጁ አልነበረም። በ1944 በጃፓን የአየር ድብደባ ሳይረኖች እየጠነከሩ እየመጡ ሲሆን ሀገሪቱ ወደ ሽንፈት እያመራች እንደሆነ በጣም ግልጽ ሆነ። ሃማማትሱ በከፍተኛ አደጋ ውስጥ ወደቀች። የሶኢቺሮ ኩባንያን በቀጥታ በቦምብ ድብደባ ተመትቶ ፋብሪካው ሙሉ በሙሉ ወደመ። ኩባንያው ሁለተኛውን መከራ ያስተናገደው በጃንዋሪ 1945 እንደ ኤሮፓውያን አቆጣጠር የናንካይ የመሬት መንቀጥቀጥ አካባቢውን ሲያናውጠውና የኢዋንታ ፋብሪካ ሲደረመስ ነበር። በመጨረሻም ጃፓን በኦገስት 1945 እጅ የሰጠች ቢሆንም በዚያን ጊዜ ግን ሶኢቺሮ ሁሉንም ነገር አጥቶ ነበር። ከጦርነቱ በኋላ ሶኢቺሮ ከኩባንያው የተረፈውን ለቶዮታ በ450,000 ዮን ለመሸጥ ወሰነ። ጃፓን በገደማ ፍርስራሽ ውስጥ በነበረችበት በዚያ ወቅት የወደፊት ሕይወቱ ምን ሊሆን እንደሚችል ለማሰብ የተወሰነ ጊዜ እንደሚወስድ ለሁሉም ሰው በይፋ ተናገረ። ከጦርነቱ 1 ዓመት በኋላ ሀገሪቱ የዜጎችን ሕይወት አደጋ ላይ የጣለ ከባድ የኢኮኖሚ ውድቀት አስተናገደች። የምግብ የልብስና የመጠለያ እጥረት የነበረ ሲሆን ሀብቶች በኮታ ነበር የሚታደሉት። በዚህም ምክንያት ሶኢቺሮ ለቤተሰቦቹ ምግብ ለመግዛት ወደ ገበያ የሚሄድበት በቂ ነዳጅ መኪናው ውስጥ መሙላት እንኳን አልቻለም ነበር። አንድ ቀን ሶኢቺሮ በጦርነቱ ወቅት ገመድ አልባ ሬዲዮን ለማንቀሳቀስ ያገለግል የነበረ የጃፓን ኢምፔሪያል ጦር ሰራዊት የጄኔሬተር ሞተር አገኘ። በሞተሩ በጣም የተማረከ ሲሆን እንዴት እንደሚሰራ ከተረዳ በኋላ አንድ ብሩህ ሐሳብ መጣለት። ይህንን ሞተር ከብስክሌት ጋር ባያይዘውስ ምን ሊፈጠር ይችላል? ይህ በምንም መልኩ አዲስ ፈጠራ አልነበረም። ሞተርን ከብስክሌት ጋር ማያያዝ በአውሮፓ የተለመደ ስራ የነበረ ሲሆን ጥቂቶቹ ወደ ጃፓንም መጥተው ነበር። ነገር ግን ሶኢቺሮ ሀገሪቱ ርካሽ የትራንስፖርት አማራጭ በጥብቅ እንደሚያስፈልጋት ያውቅ ነበር። ስለሆነ በ1946 ሶኢቺሮ የድሮ መጋዘኑን በመጠቀም የሆንዳ ቴክኒካል ምርምር ተቋም ሆንዳ ቴክኒካል ሪሰርች ኢንስቲትዩት አቋቋመ። ዋና ዓላማውም የሞተር ብስክሌቶችን መስሪያ መንገድ መፈለግ ነበር። እሱና የ19 ሰዎች ሰራተኞች ሐሳቡን በተግባር በመተርጎም ካገኛቸው ሞተሮችና ሌሎች መለዋወጫዎች በመጠቀም የሞተር ብስክሌት በተሳካ ሁኔታ ሰሩ። እነዚህ አዳዲስ ብስክሌቶች ወዲያውኑ ተወዳጅ የሆኑ ሲሆን
ከተለያዩ የሀገሪቱ ክፍሎች ትዕዛዞች መሽጎድጎድ ጀመሩ። ብዙም ሳይቆይ ያገለገሉ ሞተሮች ስላለቁበት ሶኢችሮ የራሱን ሞተር ለመንደፍና ለማልማት ወሰነ። በ1947 ታይፕ ኤ የተባለውን ሞተር የጨረሰ ሲሆን ለመጀመሪያ ጊዜ የሆንዳ ስም በማሽን ላይ ታትሞ ወጣ። ሶኢችሮ የጃፓን ሰራተኞች በቀላሉ እንዲንቀሳቀሱ የሚረዱ የሞተር ብስክሌቶችን የመገንባት የመጀመሪያ ግብ በመያዝ በ1948 የሆንዳ ሞተርስ ኩባንያን መሰረተ። ብቸኛው ችግር ግን ምርቱን ለማስፋፋት ተጨማሪ ገንዘብ ያስፈልገው ነበር። ስለዚህ በጃፓን ላሉት 18000 የብስክሌት ሱቅ ባለቤቶች ጃፓንን እንደገና ለማንቀሳቀስ የሚያስችል መፍትሄ እንዳገኘ የሚገልጽ ግልጽ ደብዳቤ ጻፈ። ደብዳቤ ከጻፈላቸው 18000 ሱቆች ውስጥ የ3000ዎቹ አዎንታዊ ምላሽ የደረሰው ሲሆን የመጀመሪያዎቹን ምርቶች መላክ ለመጀመር የሚያስፈልገውን ገንዘብ ሰጡት። ከአንድ ዓመት በኋላ ኩባንያው የመጀመሪያውን የተሟላ የሞተር ሳይክል ሞዴል ዲን አመረተ። ምንም እንኳ ሞዴል ዲ ለሆንዳ ትልቅ ስኬት ቢሆንም በጣም ትልቅና ከባድ ነበር። በዚህ ምክንያት ጥቂት ሰዎች ብቻ ገዙት። ሶኢችሮ በዚህ ስላልረካ ሞተር ሳይክሉን በመበታተን ትንሽና ቀላል የሆነ ሌላ ብስክሌት ለመስራት ረጅም ሰዓታት ሰራ። ከ3 ዓመታት የሙከራና የስህተት ጉዞ በኋላ ሌላ ሞተር ሳይክል በመስራት ተሳካለት። ስሙንም ሱፐር ካብ አለው። ሱፐር ካብ ወዲያውኑ ተወዳጅነትን ያተረፈ ሲሆን የንጉሠ ነገሥቱን ሽልማት እስከ ማሸነፍ ደረሰ። በተጨማሪም ሆንዳ የሚያስፈልገውን ካፒታል እንዲሁም የፋይናንስና የማርኬቲንግ ስትራቴጂዎችን ካቀረበው ባለሀብት ታኪኦ ፉጂሳዋ ጋር አጋርነት ፈጠረ። ይህ አጋርነት የሆንዳ ሞተር ኩባንያ የተገነባበት ጠንካራ መሰረት ሆነ። ሱፐር ካብ በ1958 $295 ብቻ ወደ አሜሪካ ገበያ የገባ ሲሆን ይህም ሌሎች አሜሪካውያን ሞተር ሳይክሎችን ከሚያወጡት ዋጋ 1/4 ያህሉ ብቻ ነበረ። ይህም ሌሎች አሜሪካውያን ሞተር ሳይክሎች ከሚያወጡት ዋጋ 1/4 ያህሉ ብቻ ነበር። በኩባንያው የማርኬቲንግና የምህንድስና ጥራት ምስጋና ይገባውና ብዙም ሳይቆይ በትራይምፍና በሃርሊ ዴቪድሰን የሀገር ውስጥ ገበያ ላይ ሳይቀር የበላይነቱን ያዘ። በዚያን ጊዜ ሶኢችሮ የሞተር ሳይክል ብራንዱን ወደ ውድድር ዓለም አስፋፍቶት ነበር። በወቅቱ ውድድሩ ከስፖርትነት የዘለለ ትርጉም ነበረው። አምራች ኩባንያዎች መኪናዎቻቸውንና ሞተር ሳይክሎቻቸውን ለዓለም የሚያሳዩበት ትልቁ መድረክ ነበር። ስለዚህ የውድድሮቹን ሁኔታ ለማየት የተወዳዳሪዎቹን ሞተር ሳይክሎች ለማጥራትና ለመመርመር ወደ ተለያዩ የዓለም ሀገራት ተጓዘ። በእውነቱ በውድድሩ ታሪክ ሁሉ በተወዳዳሪዎቹ አዲስ የብቃት ደረጃ በተቀመጠ ቁጥር ሆንዳ ያንን መረጃ ይዞ ወደ ቤት በመመለስ ከዚያ የተሻለ ለመስራት ይተጋ ነበር። ይህ አመለካከት ነበር የሆንዳ ሞተር ሳይክሎችን በ1954 ከተመዘገበው አሳዛኝና አስከፊ የመጀመሪያ ዓለም አቀፍ ውድድር ውጤት ተነስቶ በ1959 በዓለማችን ትልቅ የሞተር ሳይክል ውድድር በሆነው አይል ኦፍ ማን ሲቲ ላይ የአምራቾች ቡድን ሽልማትን እንዲያሸንፍ ያደረገው። ከ2 ዓመታት በኋላ ሆንዳ በአይል ኦፍ ማን ሲቲ ላይ እንደገና ያሸነፈ ሲሆን በውድድር ሜዳ ላይ ያገኘው ስኬት የሆንዳን ስም በዓለም አቀፍ ካርታ ላይ በጉልህ አስቀመጠው። በ1960ዎቹ ሆንዳ የዓለማችን ትልቁ የሞተር ሳይክል ኩባንያ ለመሆን በቃ። በ1949 ሆንዳ ድሪም ከተለቀቀ በኋላ እስከ 1968 ድረስ በአጠቃላይ 10 ሚሊዮን ሞተር ሳይክሎችን አምርተው ነበር። ነገር ግን ትልቁ የሞተር ሳይክል ኩባንያ መሆን ብቻ ለሶኢችሮ በቂ አልነበረም። ከ8 ዓመት ልጅነቱ ጀምሮ ሲያባረረው የነበረው ሌላ ትልቅ ህልም ነበረው። እርሱም ወደ መኪና ማምረት ኢንዱስትሪ መግባት ነበር። ሶኢችሮ ወደ መኪና ገበያ እንደሚገባ ሲያስታውቅ ብዙ ሰዎች ለኩባንያው በጣም አደገኛ እንደሆነና ሞተር ሳይክል ላይ ብቻ ቢያተኩር እንደሚሻለው አስጠነቀቁት። በዚያን ጊዜ ጃፓን ውስጥ ኒሳን፣ ቶዮታና ጥቂት ሌሎች ኩባንያዎች በጠንካራው የመኪና ገበያ ውስጥ እየተወዳደሩ ነበር። የጃፓን ባለስልጣናትም ሀገሪቱ ሌላ መኪና አምራች እንደማያስፈልጋት ሶኢችሮን ለማሳመን ሞክረው ነበር። ነገር ግን ሶኢችሮ ምክራቸውን አልሰማም። ሆንዳ የመጀመሪያውን መኪና በ1963 T360 ሚኒ ትራክ የተባለች ትንሽ ነገር ግን እምቅ የሆነች የጭነት መኪና በመልቀቅ አስተዋወቀ። እንዳጋጣሚ ሆኖ ይቺ አነስተኛ የጭነት መኪና ብዙም ተፈላጊነት ያላገኘች ሲሆን ብዙም ሳይቆይ ኩባንያው የመጀመሪያ የስፖርት መኪና በሆነው ኤስ500 ተተካች። ይቺ ኤስ500 በሰዓት 80 ማይል መጓዝ የምትችል ባለ 2 በርና ባለ 4 ማኑዋል ማስተላለፊያ ወይም ትራንስሚሽን የነበራት መኪና ነበረች። መኪናዋ ትንሽ ብትሆንም ለስላሳና ለመንዳት ቀላል ነበረች። ነገር ግን በሚያሳዝን ሁኔታ የዚህ ሞዴል መኪናዎች የተመረቱት 1300 ያህሉ ብቻ በመሆናቸው በታሪክ ውስጥ በጣም ብርቅ ከሆኑት የሆንዳ መኪናዎች አንዱ አድርጓታል።
ነገር ግን ሶኢችሮ በሞተር ሳይክሎቹ እንዳደረገው ሁሉ የሆንዳ መኪናዎችንም ወደ ውድድሩ ዓለም አስገባቸው። ሆንዳ RA 271 በ1964 በቤልጂየም ግራንድ ፕሪክስ ላይ የመጀመሪያውን የፎርሙላ 1 ውድድር አደረገ። ሆንዳ በአዲሱ ተተኪው RA 272 በ1965 በሜክሲኮ ግራንድ ፕሪክስ ላይ የአንደኛ ደረጃ ድልን ለመቀዳጀት የፈጀበት ጊዜ 1 ዓመት ብቻ ነበር። በውድድር ሜዳ ላይ መጀመሪያ አካባቢ ስኬት ቢያገኝም ሆንዳ በመኪና ገበያ ውስጥ ተወዳዳሪዎቹን ለማሸነፍ ገና ብዙ ይቀረው ነበር። ስለዚህ ከውድድር ጥቂት ረፍት በመውሰድ ትኩረታቸውን በመኪና ገበያ ውስጥ በጣም ስኬታማ ከሆኑት መኪናዎች አንዷ በሆነችው ሆንዳ ሲቪክስ ላይ ያደረጉ። ሆንዳ አዲሱን ሞዴል በ1972 ያስተዋወቀ ሲሆን በሚቀጥሉት ዓመታት በዓለም ላይ ካሉ በጣም ተወዳጅ መኪናዎች አንዷ ለመሆን በቃች። በተለይም በአውሮፓና በአሜሪካ ገበያዎች ውስጥ ላስመዘገበችው ስኬት አንዱ ምክንያት የ1970ዎቹ የነዳጅ ቀውስ ወይም ኦይል ክራይሲስ ነበረ። በዚያን ጊዜ የነዳጅ እጥረት በመላው ዓለም የተሰራጨ ሲሆን ይህንን ለመፍታት ሶኢችሮ ኮምፓውንድ ቮርቴክስ ኮንትሮልድ ኮምበስሽን የተባለ አዲስ የነዳጅ አጠቃቀም ዘዴ ፈጠረ። ይህ ዘዴ ሰዎች ብዙ ነዳጅ ሳያቃጥሉ በመኪናቸው ረዥም ርቀት እንዲጓዙ አስችሏቸዋል። በተጨማሪም ሆንዳ ሲቪክ በመኪናው ውስጥ ካታሊክ ኮንቨርተር በመጨመር በጭስ ምክንያት የሚፈጠረውን የአየር ብክለት ችግር ፈታለች። ይህም በዚያን ጊዜ ሌሎች ትላልቅ መኪና አምራቾች ብዙም ያላሰቡበት ጉዳይ ነበር። እናም በዚህ መልኩ ሆንዳ በመኪና ገበያ ውስጥ በፍጥነት ታዋቂ መሆን ጀመረ። ምንም እንኳን አሜሪካውያን ሲቪክን የገዙት በሁኔታዎች አስገዳጅነት ቢሆንም የጨዋታውን ሕግ ሙሉ በሙሉ የቀየረው ግን ሆንዳ አኮርድ ነበር። መጀመሪያ ላይ ሆንዳ አኮርድ እንደ ትንሽ ሃችባክ መኪና የቀረበ ቢሆንም በኋላ ግን ወደ ሴዳን አደገ። ይህ አዲስ ሞዴል እንደ ሲቪክ ሁሉ ነዳጅ ቆጣቢ ባህሪ የነበረው ሲሆን የተሻለ መካከለኛ መጠን ነበረው። ሰፊ የውስጥ ክፍልና ምቾት ስላለውም ሆንዳ አኮርድ በኋላ ላይ በመኪና ታሪክ ውስጥ ከፍተኛ ሽያጭ ካላቸው ሴዳኖች አንዱ ለመሆን በቃ። በ1980ዎቹ መጀመሪያ ላይ የሆንዳ ሞተርስ ኩባንያ በጃፓን ሶስተኛው ትልቁ መኪና አምራች የነበረ ሲሆን በእድሜው 10 ዓመታት ማብቂያ ላይ ደግሞ በምድር ላይ ሶስተኛው ትልቁ መኪና ኩባንያ ለመሆን በቃ። ሶኢችሮ ሆንዳ በ1973 ከኩባንያው የተረታ ሲሆን በኋላም በኦገስት 5 ቀን 1991 የአውሮፓውያን አቆጣጠር ከዚህ ዓለም በሞት ተለየ። ወደ ኋላ መለስ ብዬ ስራዬን ስመለከት ከስህተቶች ከእንከኖችና ከከባባድ ግድፈቶች ውጭ ምንም ያደረኩት ነገር የሌለ ይመስለኛል። ነገር ግን በስኬቶቼ እኮራለሁ። ምንም እንኳን አንዱን ስህተት በሌላ ስህተት ብቀጥልም ስህተቶቼና ውድቀቶቼ ግን መቼም ቢሆን በተመሳሳይ ምክንያት ተከስተው አያውቁም ይላል። ሆንዳ አሁን አውሮፕላኖችን፣ የጀልባ ሞተሮችን፣ የኃይል አቅርቦት መሳሪያዎችንና ሮቦቶችን ጨምሮ ወደ ተለያዩ በርካታ ኢንዱስትሪዎች ተስፋፍቷል። ስለተከታተላችሁን እናመሰግናለን። ቪዲዮውን ላይክ በማድረግና ሼር በማድረግ ይህንን እውቀት ለሌሎች ያጋሩ። እንደዚሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሁሌ የምንለቃችሁ አዳዲስ ነገሮችን እንዲደርሷችሁ የደወል ምልክቱን መጫኑን አትርሱ። በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።